ፈራለች እውነት እኮ ጉድ ሳይሰማ መስከረም አይጠባም አሉ የዚህ ሰፈር ታሪክ። አሁን ዶክተር ብረንዳ የመጣ ያደርቀኛል፣ አንቺም ደግሞ ታደርቅኛለሽ። አይቼሻለሁ። የባለፈው ዕዳ አትከፊም አንቺ። እሺ ቆይ ቤት ድረስ ባልመጣ እኔ ከሪም አይደለሁም። ቆይ ስትበደሩ አይናችሁ አውጥታችሁ ትበደሩና ለመክፈል ሲባል በጓሮ ትሮጣላችሁ። ጉድ የለም። ቆይ እንገናኛለን በኋላ። ከሪምዬ! አቤት። እንደምን ዋልክልኝ ጌታው? እንደምን ዋልሽ? ትንቧለን ወይዬ! እንዴት ነሽ? እንዴት ነህ? ሰላም ነሽ? አለ አለሁልሽ። ሰላም ነህ? ቆይ ውሃ ነው ምን ታያለሽ? አይ ውሃ ነው ለስላሳ ምናምን መስሎሽ ነው? ልትጋብዘኝ ብዬ ነው። ምን አይ አንቺ ነገር እኔ እኮ ለራሴ ውሃ ብቻ ነው የምጠጣው። ሐኪሙ አልፈቀደልኝም ተውሃ ውጪ። በሰበቡ ነው እባክህ። እንደው እኔ ጋር ብትመጣ ያችን ጠጅ አትቀምስ አንተ። እንደው አይ አንቺ ነገር እባክሽ እኔ ከረሜላ የበዛበት ጣፋጭ ነገር ተከለከልኩ። አሁን ሱተይና እኔ የምለው ትንቡላ ነኝ ወይዬ ቀና ብለህ አውራ። የዶክተር ብረንዳ ጉዳይ እንዴት ሆነ? እኔ እሱ አሳስቦኝ ነው ከቤት ተነስቼ የመጣሁት። መጣሁት እኮ ምን ደረጃ ደረሰ? አሁን ድሩ ማን ባለፈው ሊቀመንበሩ አንድ ላይ ተነጋግረን ውሳኔ እንሰጣለን አልተባለ? ምንም አይስጠሩን፣ ያው በዛው ቀሩ እነሱም ቢሆኑ። እኔ እንዴት አደርጋለሁኝ ብለክ ነው? እኔ ይኸው ዛሬ ጠዋት እንደው ደጁን አርከፍክፌ ይጠረግ ብዬ ስወጣ ጭራሽ ጨርቁን ጥሎ እርቃናውን አላ እኔ ልሙት ስለ በቃ ለየለት ሆይ ጉድ! እኔ አሁን እኮ ምን እንደሚሻል እሱ ነገር እኔ አሳስቦኛል። እንደው የዚህ እንደው እንዴ ከሁሉ በላይ አንቺ እኔ ጋር ደግሞ ጠዋት ገና ከመክፈቴ ምን ብሎ ይመጣል? እሺ እኔ እቃ አንዳንድ ጊዜ ብስኩትም ሲፈልግ እርቦት ይሆናል አልኩና አሁን ብስኩት ፈልገ ነው ዶክተር ብረንዳ አይደለም አሁን ፈልገ መጣ። ችሎ ማደረ ውሻ ጠፋችና አውሷ አይታል። ምን ሰምቶ መቻልና ችሎ ማደር ውሾች በአንድ ሌሊት ጠፉ። ኧረ እባክህ አንተ ሰው የሰው ሁለቱም ናቸው አንተ ጋር አንድ ላይ ጠፋው አለኝ እንጂ እኔ ጋር ደግሞ ምን ብሎ ቢመጣ ጥሩ ነው? እኔ ጋር አንዱ ነው የጠፋበት። አንዱ ጠፋ አለኝ። ሰምቶ ነው ማነው? ሰምቶ መቻል ሆይ ስማ ወጣት ደግሞ እኮ ይችልበታል። የት ነው ሲለኝ እኔ ምን ብሎ ጥሩ ነው? እኔ ጥሙዬ አንድ ሁለት ብሎ ሰክሮ ሄዶላል። ሁለት ወሰዳል። እንደው ሆዲያ ተሳመመኝ። እኔ እንደው እንዴት እንዳሳዘነኝ አንጀቴ የማይችል እንደው አንዳንዴ ያበሳጨኛል እኮ ነገሩ እኮ እንዴት መሰለሽ አሁን እሱ ቤተሰብ የለውም ብለን ዝም ማለት የለብንም። አዎ አሁን ሰፈሩ ተረባርቦ አሁን እሱ በደህና ጊዜ ጭንቅላቱ ሰፊ ያለ እኮ ልጆቻችን ያስተምር አለበት። እውነት ነው። እኔስ እሱን አይቼ አይደል እንዴ ጠዋት ስነሳ አንዳንድ ነገር አበላዋለሁ ብዬ ቢሰጥ ቸል ማለት የለብንም። እሱማ አይቀበልም። አሁን መተሻለ ባልሽ አንቺ እኔ እንደው እንደምንም ብለን እዛ ወስደን ብናሳክመው ባይ ነኝ እኮ። ድጋሚ እንሰብሰባው። አሁን አንቺ ወደ ቀበሌ የትሽ ነው? እኔ ቀበሌ ብሄድ እግረ መንገዴን እንኳን አንተ ጋር ነው የመጣሁት። ቅድም ያልኩን ያችን ስኳር ልቀበል። እሱ በኋላ እንነጋገራለን። አንተ እንደው እባክህ እሱ አንቺ ደግሞ ዞረሽ እሱ አትወርጂ እና ምን ላድርግ? እሷኑ ሰርቼ ነው እንግዲህ አይደለም እኮ ከኮታ በታች የሆነ ነገር ከሆነ እኔ በኋላ እጠይቃለሁ። ኃላፊነቱን እኔ ወስዳለሁ አልኩ አይደል? እኔ ጋር ሰዎች በቃ ለማንኛውም እሺ በኋላ ደውዬ እነግርሻለሁ ያለው ነገር። ችግር የለም እሱን ትነግረኛለህ። እኔ የምልክ እንደው ጨዋታ ያነሳል። አንድ እስቲ የኔ ልጅ እዚህ እኔ ቤት ያለችዋ ልጅ አወቃት? የቷ? እቺ ትንሿ ልጅ ነው። እቺ ምንቅ ምትለው እሱም ላይ ደርሳልኛለች። እሷ እኮ ሳትጀምር አትቀር። አንተም አይተሃታል? ኧረ እባክሽ እዚህ ነገ ቃል ትገዛ ትመጣና እኔ በጊዜ ወደ ቤት ተለጥፋ እዚህ ጋር አላፊ አግዳሚ በዛ በግራ በቀኝ እያየች በአይኗ ስትተኩስ ምን ነው አንተ ጥሩ ጎረቤት ነን አብረን ነው የኖር ነው ሂጂ ቤት ይጠብቁሻል ብላ ስንት ጊዜ አልኳት። አትሰማም። ጭንቅላቷ ጤነኛ አይደለች ልጅቷ። ኧረ እባክህ እዛ ጠጅ ጠጣች ትበጣለች። በቃ እዚህ ራሱ አንጎል አድርጋ ኧረ ጠጅ አጠጣም እባክህ። አንቺ ታውቂያለሽ። እንደው ወደ ጓሮ ዞር ብላ ፉት ብትልስ እኔ እንደውም ይሄንን ዶክተር በረንዳ የሚባለውን አፍቅራ ነው እንደ ልልህ እኮ ነው። እሱ አላውቅም እንግዲህ እሱ እንደውም መንደር ያለው ሰው ጠቅላላ ወንዱ ሴቱ ጠቅላላ እሱ ተከታይ ሆኗል። የሰፈሩ ሰው ሁሉ እኮ አብዷል በሱ። ኧረ እባክሽ አእምሯቸው ቀየረ እኮ አእምሯቸው ቀየረ። ይኸው አታያቸውም? ተመልከቻው አሁን እዛ ፀጉራቸው ያንጨበረሩ ጠቅላላ እኮ እነሱ ናቸው። ይኸው አይታይሽም? አየሁን። ተመልከቻው እንዴት እንደሚያደርጋቸው አታይም? ጤና ይስጥልኝ። አብሮ ይስጥልኝ። ዶክተር በረንዳ ክሊኒክ እዚህ አካባቢ ነው እንዴ? ዶክተር በረንዳ ድራሽ ጠፋ። ወራባ ምን አይነት ሰበበኛ አጎግታ እንደው ለኔ ተቀበለኝም ነበር እንደው ኮካካ አመለጠኝ። እኔ ነበርኩ ማለት ነው። ዶክተር በረንዳ አብሮ እኮ አብደዋል። ደህና አንተ ደህና ረፈዳችሁ ነበር። አትደራ የታባት አንተ ሰፈሩ ልጅ ሰፈሩ ጠቅላላ ጭንቅላት ቀይ አየሽ ሰማሽ?
ምኑን አሳከም ነው ይሄንን ይለይለት እዛ የከሪም ሱቅ ዶክተር በረንዳ እዚያ ያለ ተባልክ ቆይ ዋጋ ሰጣለሁ ትመጣታለህ ቆይ እኔ ባገኘሁት እንደ አንኮላ ባገኘሁት ድድቅቅ ሰበበኛ አረጋው አንተ ከሪም ከሪም ተንደርድሬ ካፍንጫው አንዳች ነገር ነበር ማስወጣ ይሄ ይዞኝ ነበር ይሄ ይዞኝ እንጂ አጠገቡ ቆሜ የታባት ሳይለው መለጠኝ እኮ ሞላጫ ልከተለው ይሁን ሌባ ነገር ሳይሆን አይቀርም ሰላይ ነገር ነው ይሄ ልከተለው እንዴ ሂጂ አጣሪ ለማንኛውም አጣርተሽ ይሄ ነገር እሱን መልሶ ሊያሳብድ እንዳይሆን አጣርተሽ ትነግሪኛለሽ ልሂድ እባክህ ግድ የለህም ደርሰሽ ደርሼ ልምጣ ደርሰሽ አይ ግድ የለህም ቶሎ በይ እሺ አይዞሽ ዶክተር በረንዳ ክሊኒክ ጉድና ጅራት ከወደ ኋላ ነው አለች ብርቄ። እውነቷን እኮ ነው። የዚህ ሰውዬ ነገር እኮ አሳሰበ።